በዚህ ሶኬት ምክንያት 100 ሺህ ብር ስላወጡ ሰዎች ነው የምነግራችሁ። 100 ሺህ ብር ኪሳራ ስለከሰሩ ሰዎች በዚህ ሶኬት ምክንያት። ሰላም እንዴት ናችሁ? አሚን የፍሪጅ እና የልብስ ማጠቢያ ማሽን ጥገናዎች ነን። እንደምትመለከቱት ይሄ ኮሜርሻል ዋሽንግ ማሽን ተበላሽቷል ተብሎ ተደውሎልን ሄደን እና ገብተን በምንፈትሽ ሰዓት ትራንስፎርመሮቹ ተመተዋል። ቦርድ ላይ ምንም ዲስፕሌይ አይበራም። ፑሽ በተን ስታርታፕ ማስነሻውም እንደዚሁና ግራ ገብቶን ቼክ ማድረግ ጀመረንና ድጋሜም ፊውዝ መታበን ማለት ነው። አስካክለናቸው ስንጨርስ ከዛ ምን ኢንፎርሜሽን ጠየቅናት እና ከዚህ በፊት ተስካክሎ ያውቃል ወይ ብለን ስንጠይቃቸው አዎ የዛሬ 6 አመት 7 አመት ግብጾች ናቸው የገጥመውት ሄዱትና እንደዛ ምናምን አለ። ከዛ በኋላ ግን ተነካክቷል የሆነ የሚያሳየን ነገር ስንላት ይሄኛውን ሶኬት ቀልጦ የሆነ ልጅ ቀይሮልኛል እዚህኛ ጋር የሚሰራል ስትለን ሰናይ የስሪ ፌዝ መስመሮቹን ሙሉ ቦታው ላይ አይደለም ያሰረው ልጁ ማለት ነው። ማለት ፊሜሉ ፓወር የሚመጣበትና ከማሽኑ ደግሞ የሚሰካበት ፕለግ አለ። ገልብጠህ ራሱ ለመሰካት ይከብዳል። እሱን ቦታ አለው ገብቷቸዋል። ኢንዱስትሪያል ሶኬቶቹ ማለት ነው። ልጁ ምንም አይነት ሂንት ስላልነበረው ያረጋው ስተት ነው። ሙሉ ለሙሉ ቦርዱን ዳሜጅ ያረጋባቸው በዚህ ሶኬት ምክንያት ነው። እስከ 100 ሺህ ብር ድረስ ወጪ ያወጡት ማለት ነው። እነዚህ ኮሜርሻል ዋሽንግ ማሽኖች እቃቸው እንደልብ አይገኝም። ፕላስ ደግሞ ኢቭን ትራንስፎርመር ከተለያየ ነገር ላይ አርገን ነው ማስነሳት የቻልነው ማለት ነውና ጥንቃቄ እንድታደርጉ ነው። ይሄን ቪዲዮ ከወደዳችሁት ላይክ አድርጉት፣ ለብዙዎች እንዲደርስ ሼር በማድረግ አበረታቱን። እናመሰግናለን።